ምን ልበል ጠፋብኝ። አንቺ ሁሉ እንደጠፋብኝ ነው እንደየልዩ ጠፋብኝ አላለች ማለት ከዛ ምለው ጥፍት አለብኝ። ለገዝ አዎ ሀገሬ ሲወጣ ማለት ጠፋባት። ወይ ፍቅረኛ ሊኖርኝ ይችላል። ፍቅረኛ ቦታ ብትሆኚ ምን ታደርጊያለሽ? እንዴት ብዬ ልንገርሽ? እኔ በበኩሌ ፍቅረኛዬም ቢሆን አደርግለታለሁ። ለምን እንደሆነ ታውቂያለሽ? እኔ መስማማው ያለሽ እኔ ባለትዳር ከሆንሽ ግዴታ ነው። ብቻውን ከሆነ ግን ለምን ትረጃለሽ? ሰላም ሰላም፣ የዜዶ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ መተንላችኋል እና ሰብስክራይብ ላይክ የምታደርጉን በጣም እናመሰግናችኋለን። አሁንም ሰብስክራይብ ላይክ ማድረግ ሼር ማድረግ አትርሱ። ቀጥይ። ሰላም ሰላም፣ የዜዶ ቤተሰቦች እንዴት ናችሁ? እኛ ያለን ደህና ነን። ምን ልበል ጠፋብኝ። ወይኔ ፈጣሪ፣ አንቺ ሁሉ እንደጠፋብኝ ነው እንደየልዩ ጠፋብኝ አላለች? ምን እንዳይሰማችሁ ጠፋብኝ አባረሻለሁ ሁሉ ጠፋብኝ። እንዴት ናችሁ ላሉ ብዬ ማለት ከዛ ምለው ጥፍት አለብኝ። ጠፋብኝ አላለችም። ሰብስክራይብ ላይክ አድርጉ፣ ሼር አድርጉ። አሁን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ሙዶቼ፣ ማሮቼ፣ ፍቅሮቼ እና ሰብስክራይብ አድርጉኝ። ኦኬ፣ ቅድም ማለት ነው ጠርተሽ የሆነ ጥያቄ ጠይቀሽኝ ነበር ስለ አረብ ሀገር ማለት ነው። ምንድነው ነበር ያልሽኝ? የርቀት ፍቅር እሱ እዛ ቁጭ ብሎ ገንዘብ ላኪልኝ የሚላ ከሆነ ለገዝ አዎ ራስሽ ባመጣሽው ራስሽ ተጠርፈሽ ትወድቂያለሽ ማለት ነው። እኔ ምናልሽ ገንዘብ እዛ ቁጭ ብሎ ገንዘብ የሚጠይቃት ከሆነ እንትን ነው አልሽ፣ ለፍቅር ሳይሆን ለጥቅም ነው አልሽ። ኦኬ አሁን ለምሳሌ ወዳው አፍቅራው ወይ ትዳር ይዘው እዚህ ሀገር ከመጡ ብትረዳው ምን ይሱካን ችግሩ? ምን ችግር አለ ብትረዳው? ወዳው ነው እሱም መስራት አለበት፣ እሱም መስራት አለበት እዛ፣ እሷም እዚህ መስራት አለባት ማለት ነው። ከዛን ያ ማለት ማድረግ ከፈለገች ወይኔ ጠፋብኝ። በዚህ ኖ አይበላሽም። አላቆመውም። ሁሌ እንደጠፋብሽ ነበር። እንይዛለን፣ ችግር የለም፣ አስተካክልሻለሁ። አሁን ለምሳሌ ባሏ ነው አይደለ? ባሏ ነው ብትረዳው ምን የቱ ጋር ነው ችግሩ? ምን ችግር አለው ብትረዳው? ባሏ እንደኔ እኔ እንደራሴ ልንገርሽ ነው አይደለም? የምር ምን ችግር አለው? ምን ችግር አለው? ሰው በምን እንደሚቀየር ይታወቃል። መድኃኒዓለም ሲጠይቀው አሁን እኛ እሺ ለሰው ልጅ ህይወት መሰረቱ ልጅ ቢኖር ኦኬ፣ ልጅ ካለ ትርዳ። ግን ምንም ልጅ በመሀከላቸው ካሌለ ፍቅር አለ እኮ ፍቅር አሁን ማለት ነው። ቀድማ ያገኘችው ልጇን ነው ባሏን ነው። አንቺ አሁን ለምሳሌ ህይወትን መሰረች ቀድመሽ ያገኘሽው ባልሽን ነው ልጅሽን ነው። እሱም ባሌን ነው። ግን በመሀከላችን ልጅ ካለ ላግዝ እችላለሁ። የሚያሳድግ ከሆነ ግዴታ ነው የተወሰነ ምናምን ከበር ላረገ እሱም መስራት አለበት ግዴታ ከሆነ ኑሮም ነው። ኢትዮጵያ ላይ የሚከፈለውና ከኢትዮጵያ ውጭ ያለው የሚከፈለው እኮ በአንድ አይነት አይደለም፣ የተለያየ ነው። ሶ ኢትዮጵያ ላይ አሁን ላይ ቤት ኪራይ አለ፣ ምን አለ፣ ብዙ ነገር አለ። ብትረጁ ምን ችግር አለ? ልጅ ካለ ችግር የለውም፣ የተወሰነ እሷ ከብር ታረጋለች። ግን ከዛ ውጪ ልጅ ካለ እሷ ሄጄ ልስራ ጠብቀኝ፣ ያው እንደዛ ተባብሎ ነው መቼም የሚወጣው አይደል? እንዴ ከሀገር እሱም በራሱ መልፋት አለበት፣ እሷም እንደዛ። ከመጣይ በኋላ ገንዘባቸውን አንተ ላይ አርክተው ህይወታቸውን መቀጠል ይችላሉ። እንዴ አሁን እሱ ሲመጡ የሆነ ስትመጣ ከሀገር ስትወጣ ብዙ ነገር እቅርታ ይዞ ነው አይደለም የሚመጣ። ቤቴን ቀይራለሁ፣ ትዳሬን ቀይራለሁ ምናምን ብላ ነው እዚህ እስከመጣይ ድረስ እየረዳችሁ ቤቷ ውስጥ አንዳንድ ነገር ብታሟላ እሱም እንዲሰራ ብታደርገው ምን ችግር አለ? እኔ ምንልሽ እኔ የራሴ አመለካከት ነው የምናገረው፣ ስለሰው አላውቅም። እኮ ሀሳብሽን አስተሳሰብ እኔ ስለራሴ አስተሳሰብ ነው የምናገረው እንጂ እኔ ስለሰው የሰው ሀሳብ ሌላ ነው። አሁን ያንቺ ሀሳብ ሌላ ነው፣ የኔ ሀሳብ እንደዛ አይደለም። እኔ ሀሳብሽን ልቀይር ይፈልጋል። በራሴ ሀሳብ ግን ከሀገሬ ሲወጣ ማለት ጠፋባት
እሺ መለሽ ወይ ፍቅረኛ ሊኖረኝ ይችላል ፍቅረኛ እሱ መስራት አለበት እኔም ለራሴ እዚህ ጋር መስራት አለብኝ መጣች ባሪ ፈቀደ ይሄ እሺ አሁን አንቺ ለምሳሌ ከሀገር ሲወጣ ማለት ነው የትኛውም ሰው አላማና አቅዳለው አይደለ ግን አንቺ ትዳር ይዘሽ ወጣሽ ወይ ፍቅረኛ ይዘሽ ወጣሽ ብትረጁ እኮ ምንም ችግር የለም ይነጋል እንዴ በትዳር አሁን አንቺ ቆይ በትዳር ነው የምትይው ወይስ በፍቅረኛ ነው የምትይው ፍቅርሽም እኮ የነገ ትዳርሽ ነው ኧረ በእናትሽ እንደዛ ብሎ ነገር የለም እንደዛ ብሎ የለም እኔ በራሴ ነገርኩሽ እኔ በራሴ ግን እንደዛ አላደርግም እዛ እየጠብቀኝ ከዛ ስመጣ ያው የምንስማማ ከሆነ አንድ ላይ አድርገን እንቀጥላለን ያ ነው የሚያስማማን እንጂ ከዛ ውጪ ግን እኔ እዚህ እየሰራው እሱ በማከላችን ምንም ነገር ሳይኖር ምንም ነገር ላደርግ አልችልም ኦኬ አሁን እንደዛ ባልሹ ማለት ነው አንቺ ያን የምታደርጊው እምነት ስለሌለሽ ነውስ ለምን በቃ መሆን የለበትም በጣም ጥሩ አይደለም በኋላ በማከላችን ችግር ከሚፈጠር አይ ችግር ይፈጠራል ብለን ከመናፈገፍግ አንዳንዴ ማድረግ ከፈለኩኝ ኖርማሊ በጓደኝነት ማለት እንደዚህ ዝም ብዬ ባደርግ ይሻላል እንጂ ግዴታ ፍቅረኛዬ ነው ብዬ እንደዛ አላደርግም ትዳር ከሆነ ባለ ትዳር ይዞ ከሆነ ልጅ ባይኖራቸው ብታደርግለት ምን ችግር አለው እኔ አላቅም ስለሱ አንቺ በዛ ቦታ ብትሆኚ እኔ እንዴ ለምን ትዳር ከያዝኩኝ ለምን እመጣለሁ ስደት አልመጣም ብዙዎቹ የመጡ ነው ወልደው ወይ ትዳር ይዞ የኢትዮጵያ ኑሮ እንደሚታወቅ ወልደው ከሆነ እኔ አሁን በሰው ላይ አይደለም እንትን እያልኩ ማውራ እኔ በራሴ ነው በራሴ ቢሆን ማለት ትዳር ይዤ የምር እኔ አልመጣም የምር ወይስ ከፈለ ኑሮ ከከበደሽሳ አላቅም ብቻ እንዴ ኑሮ ማለት ነው ግን እኔ አላደርኩም ትዳር ከያዝኩኝ ትዳር ይዘው ልጆች ወልደው ለሚመጡ እህቶቻችን አንቺ በእነሱ ቦታ ብትሆኚ ምን ታደርጊያለሽ ከባድ ነው እንደዚህ ነው እንደዛ ነው ልል አልችልም አንቺ በእነሱ ቦታ ሆነሽ የሆነ ማለት ነው በእነሱ ቦታ ሆኜ ካደረኩኝ ደግሞ ግዴታ ነው መቼም ልጆቼ እዛ ሲራቡ ተቸግሬ ነው ከኢትዮጵያ የመጣሁት ማለት ቆይ እዚህ ጋር ሀሳብሽን እንድትሰጪ አሁን ለምሳሌ አጠቃልሽ እንድመልሽልኝ ነው ፈልገው ማለት ነው ለምሳሌ ትዳርና ልጅ ብቻ ስላለኝ ያለኝን ሁላ እሱ መርዳት አለብኝስ የማረጋውን ነገር በአግባቡ ማድረግ አለብኝ የማደርገውን ነገር በአግባቡ ማድረግ አለብኝ አታምነኝም የሚለውን ነገርሳ በአግባቡ ከሆነ አታምነኝም እምነት የለኝም ብሉ የሚለው ነገር ትዳርሽ ላይ የሆነ ነገር ያመጣል ብቻ ታስቢ እሱም ጥርጣሬ እኮ አለ ጥርጣሬ አለ ግን እንደዛም ኧረ ወይኔ በዚህ ተይበናል ነው መልሽ ተጠራጠርኩ ማለት እንደዛ ማድረግ ካልፈለኩ የምጠራጠር ከሆነ ለምን አደርጋለሁ ሳልጠራጠር ዝም ብዬ ወይ አደርጋለሁ ያው ማለት እንዴት ይልገለሽ እኔ በበኩሌ ሙሉ ለሙሉ አደርግለታለሁ ፍቅረኛዬም ቢሆን አደርግለታለሁ ለምን እንደሆነ ታውቂያለሽ የሆነ ነገር ሲጀምር በእምነት ነው የሚጀምረው አምኜ ነው ከዛ በኋላ ያለውን ነገር ፈጣሪ ይፋረደው ብዬ ነው ማስበው ካደረግሽ ልንገርሽ አሁን ለምሳሌ ባለ ትዳር ሆነን ልጅ ወልደን ተቸግሬ ነው አይ ተሰድጄ የመጣሁት ማመን አለብኝ ይሄ ወድጄ ነው የገባውበት ወድጄም ነው ማለት ልጆቼ እንዳይቸገር ባለቤቴም እንዳይቸገር የተሻለ ኑሮ ብዬ ነው ስለዚህ ወድጄ ነው በቃም ነው አለው ግዴታ ነው ግን ደግሞ ፍቅረኛ ሆኜ ማለት ፍቅረኛ ሆኜ ምንም ነገር በመሐከላችን ሳይኖር ስደት ከመጣው ምንም ነገር አላደርግም ኦኬ እናንተስ ምን ማለት እሱን ደግሞ ያው በአግባቡ ታሪክ ትችላለሽ እሙዬ በስተመጨረሻ ምን ትያለሽ በሐሳባችን ላይ እኔ መስማማው ያለሽ እኔ ባለትዳር ከሆንሽ በቃ ኑሮ መስልተሻል ልጅ መሀል ላይ ካለ ምንም ማድረግ አትችይም ምንም ማድረግ አይቻልም ምናምን ብቻ ሳይሆን እንደዛ አይነት ነገር ሳይሆን ግዴታ ነው ምክንያቱም ኑሮሽን ከበፊቱ ከፍ ለማድረግ እንደገና ደግሞ ልጆችሽ እንዳይቸገር ቤትሽ እንዳይቸገር ስለሆነ ትዳር ውስጥ ካለሽ ልጆች ካሉ ተረዳሉ ልጅ ከሌለኝ ግን ባገባ አረዳ ለምን
ትጠረጥረኛለች ብሎ ምንም ካለ ካመነም ካላመንም ብዙም አይመለከተኝም። ለምን የሆነ ነገር ስመጣ የሆነ ነገር እናደርጋለን። አንተም ባለህበት ስራ እኔም ባለበት ሰርቼ አጠረቃቅመን የተሻለ ነገር አድርገን ኑሯችንን ማስቀጠል አለብን ብዬ መጀመሪያውኑ ከመምጣቴ በፊት በደንብ ቁጭ ብዬ ማውራ ይመስለኛል። ልጆች ከዋሉ ግን ግዴታ ነው። ብቻውን ከሆነ ግን ለምን ትረጃዋለሽ?